የሚያበዛው። እና ታዲያ እጄን አጣጥፌ እንድቀመጥ ነው የምትፈልጊው? አዎ፣ ለራስህም ለሷ የምታስብ ከሆነ አርፈ ተቀመጥ። አላደርገውም። ካላደረከው ይገልሃል። እሷንም ከሚስትነት ወደ ገረድ። ሮዛ ባንቴኑን ታስጠነቅቀዋለች። ከሉሊት ላይ እጁን እንዲያነሳ ትነግረዋለች። ካለዛ ግን ሮዛ አንተንም ይገልሃል፣ እሷንም ከሚስትነት ወደ ገረድነት ያዞራታ ይላል። ሉሊት አቶ መሰለን አቶ መሲ ስትለው ለምንድን ነው ቆይ የኔ ፍቅር የኔ ማር የኔ ወድማትኝ ቆይ ማን ብዬ ብጠራ ደስ ይልሃል? አንቺ ማን ብለሽ ብትጠሪኝ ደስ ይልሻል? ሲላት ጋሼ ሲለው በጣም ይናደዳል። ሰላም ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዙ ትረፍርፍ ይበልኝ እያልኩ ዛሬም እንደተለመደው አጓጊና ልብ አንጠልጣይ የሆነውን ድራማ ባሏ ሙሽራ ይዞባት የመጣው ሴት ወይም ትንሿ ሙሽራ ተከታታይ ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉኝ እየጋበዝኩ ቀጥታ ወደ ቪዲዮ እንሄዳለን። ባለፈው ክፍል እንግዲህ ሊዲያ ሮዛ እያስጠነቀቀቻት እያንዳንዱን ነገር ካልነገረቻት ፎቶውን ለባንቴኑ እንደምትሰጥ ትነግራታለች። ሊዲያ ግን ሁሉንም ነገር ለባንቴኑ ነግረዋለች። ምክንያቱም ሉሊት በጣም ጎበዝ ናት። የክፍሉን ተማሪ ጭምር ታስጠናለች። ነገር ግን ለራሷ አትሆንም። ብቻዋን ተደብቃ ታለቅሳለች። ብቻዋን ታስባለች። ቤተሰቦቿን ሁሉ ነገር መርዳት ትፈልጋለች። ነገር ግን ያንን ማድረግ የምትችለው አሁን እጇ ላይ አቶ መሰለ አለ። መሰለ እንደምታየው በእድሜውም የገፋ ነው። ስለዚህ ይሞታል። ሲሞት ብቸኛ ወራሽ እሷ ነች። የዛኔ ቤተሰቦቿንም በዙሪያ ያሉትን ሰዎች መርዳት ትችላለች። ስለዚህ ይህንን እንድታደርግ ከመገፋፋት ወደ ኋላ አልልም። ያንን ካላደረግኩ ደግሞ አቶ መሰለ ይገለኛል ትለዋለች። ባንቴኑም ይሄውልሽ ሊዲያ ልብ ብለሽ አዳምጪኝ። ሉሊት በቆሸሸ ገንዘብ መለወጥም ሆነ ማደግ አትፈልግም። በራሷ ጥረትና በራሷ ጥንካሬ ነው። ስለዚህ አንድ ነገር ወደ መሰለ የሚያግባባትን ነገር እገፋፋለሁ ብትይ አልለቅሽም። አንቺም በዚህ በተጨመላለቀ ገንዘብ እለወጣለሁ ብለሽ እንዳታስቢ። ስለዚህ በደንብ አስቢበት ብሎ ጥሏት ይሄዳል። ብቻዋን እንግዲህ ሮዛ ያለቻትን ነገር እያሰበች ሊዲያ ትጨነቃለች። በስተ መጨረሻም እንግዲህ ሉሊት ጓደኛዋ ቁማር እየቆመረችባት እንደሆነ አውቃለች። ከዛ ወደ ቤት ስትሄድ ቆይ በምን ያክል ገንዘብ ነው እኔን የሸጥሽኝ? እኔ ጓደኛዬ አንቺ ላይ ምንም ነገር አላደረግኩም። ምንም ነገር ማድረግ አልፈልግም። እንደምታየኝ አንድ ክፍል አከራይቼ በማገኛ ገንዘብ ነው የምተዳደረው። እናቴም እንደምታያት ጥላኝ ባሏን ብላ ሄዳለች። ስለዚህ ገንዘብ ያስፈልገኛል። ለዛ ነው ይሄን ሁሉም አደርገው። አንቺም ደግሞ ዓይንሽን ብትገልጪ ቤተሰቦችንም ሆነ በዙሪያሽ ያሉትን ሰዎች መርዳት ትችያለሽ። ስለዚህ ዓይንሽን ግለጪ ጓደኛዬ። መሰለ ሁሉን ነገር ሊሰጥሽ ከአንቺ የሚጠብቀው አንድ ቃል ብቻ ነው። ቆይ ሰው ያለ ፍላጎቱ በግድ ዛሬ በነቃበት ዘመን ይደረጋል? እረቴ ሊዲያ ይህ ገንዘብ እኮ የማይሰራውና የማያደርገው ነገር የለም። ከዛ ስትላት እኔ ያንን ከማደርግ መሲና ብቻ ከምኖር ብሞት እመርጣለሁ ትላታለች። እንግዲህ አሁን ብቸኛ ሮዛ ሁሉ ነገሯ የተመሰቃቀለው ትዳሯን ያጣችው በአንድ ወቅት ከዴቭ ጋር ወይም ከዳዊት ጋር ጥሩ ህይወት እንደምትኖር እየኖረች እንደነበረ እያስታወሰች ሉሊት ከመጣች በኋላ ትዳሯ እንደተመሰቃቀለ እያሰበች፣ ስለዚህ ብቸኛው አማራጬ ሉሊትን ለአቶ መሰለ ድል አድርጌ መዳር ነው። ምክንያቱም ይች ልጅ ምናልባት በእኔ ላይ ክፉ ነገር አላደረገች ይሆናል፣ ግን እሷ ከመጣች በኋላ ነው ህይወት የተመሰቃቀለው ብላ በሉሊት ላይ አሁንም ጥላቸዋን አላቆመችም ሮዛ። ስለዚህ ብዙ ነገር አድርጋላታለች። በመኪና ጌታት ይቅር ብላታለች። አቶ ናኦድ ሊያሰቃያት የሉሊትን ትዕዛዞች ያስጠብቃት ማንኛችንም በማናችንም ላይ የመወርወር ጠጠር የመወርወር አቅም የለንም። ስለዚህ እንኳን እኔ ፈጣሪ ሁሉንም ይቅር ብሏል። ስለዚህ በሮዛ ላይ ምንም የማድረግ ስልጣን የለኝም እያለች ያወራቻትን ትዝ እያላት እያሰበች እንግዲህ አሁን ወደ መሰለ ለመሄድ ህይወቴን ላጣ እችላለሁ። ሮዛ ውዷ ሮዛ በደንብ አስቢ
እያለች እንግዲህ ሮዛ ሌላኛውን ቁማር መቆመር ትጀምራለች። ሉሊት በአንድ በኩል ዴቭ ያላትን እያስታወሰች አዎ ማንም የለም ብቻዬን ነኝ፣ መጠንከር አለብኝ፣ ይሄንንም ደግሞ ማለፍ አለብኝ። እሱም ደግሞ ደጋግሞ ብቻሽን ሆነሽ ልትፈተኝ ትችያለሽ፣ ብቻሽን ሆነሽ ምንም ነገር ልታቂ ትችያለሽ፣ ግን እስካሁን ካሳለፍሽው ፈተና የበለጠ ሌላ የበለጠ መከራና ስቃይ ሊያጋጥምሽ ይችላል። ስለዚህ መጠንከር አለብሽ ያላትን እያሰበች አዎ እንዴትም ብዬ ከዚህ ህይወት መውጣት አለብኝ፣ ማሸነፍ አለብኝ፣ መጠንከር አለብኝ እያለች እንግዲህ ሉሊት ራሷን በራሷ እያበረታታች ራሷን በራሷ እየደገፈች ትገኛለች። መሰለና ሮዛ እንግዲህ ሮዛ ወደ መሰለ ፏ ብትን ብላ ትቀርባለች። እሱም እንግዲህ ሲያየት በጣም ይደነግጣል። ምክንያቱም እስከ ዛሬ ያው አዝና ልቧ ተሰብሮ እናቷ ሞታለች፣ ብዙ ነገር ከዴቭ ተለያይታለች። ያ ነገር ልቧን ሰብሮን ነበረ፣ ተበሰቋቋ ነበር የሚያገኘት። አሁን ግን ሌላኛ ሮዛ ደግሞ እንዴት አባሽ ነው ያማረብሽ እባክሽ! እንዴት አምሮብኛለች! እንዲህ ፊትሽ ራሱ እኮ ሌላ ነው የመሰለው። ወይ አመሰግናለሁ እያለች እንግዲህ እሱን ለማጃጃል ትሞክራለች። እሱም እንግዲህ በውበቷ ይማረጋል። ከዛ ቆንጆ የሆኑ ሴቶች ሁል ጊዜም በሬ ክፍት ነው። አይ ረፍዷል። አሁን እንግዲህ ናይ ለቆንጆ ሴቶች በፍጹም አይረፍድም፣ መቼም አይረፍድም። እና ከኔ ጋር የመስራት እድል አለሽ እያልከኝ ነው? በሚገባ ነዋ፣ በሚገባ ሲላት አመሰግናለሁ፣ በጣም ደስ ብሎኛል ትለዋለች። እሱም እንግዲህ ግን ምን ልትይ ነበር የመጣሽው ሲላት፣ ያው እንግዲህ ስለ ሉሊት ነው። ሉሊትማ መቼም ቢሆን ከቤት አትወጣም፣ ከቤት እንድትወጣ እሷ በእኔ እስክትምል ድረስ ከቤት አላስወጣትም ይላታል። ከዛ እንግዲህ በቃ እኔ ሁን መሄድ አለብኝ። ወዴት ነው የምትሄጂው? ቤትሽ እዚህ አካባቢ አይደለም እንዲህ ይላታል። እሷም አዎ እዚህ አካባቢ ነው። ስለዚህ ከዚህ በኋላማ መቼም አንለያይም። ለአጭር ጊዜ ብቻ አይደለም የምፈልግህ፣ ለረጅም ጊዜ ነው ትላለች። አዎ ለቆንጆ ሴቶች ሁል ጊዜም በሬም ልቤም ክፍት ነው እያለ እንግዲህ መሰለ በውበቷ ለሀጩን ያዝረከርካል ማለት ነው። ምክንያቱም ፏ ብትን ማለቴ ማንኛውም ሰው ለባብሶ ሲወጣና ዝም ብሎ ሲወጣ አንድ አይደለም። ለባብሶ ራሱን ጠብቆ ከወጣ እንግዲህ ያለውን ልዩነት ሁላችንም መረዳት እንችላለን። ሮዛ እውነት ሉሊትን አሁንም በክፋቷ ትጎዳት ይሆን ወይስ ሉሊትን ካለችበት ችግር ትታደጋት ይሆን? እሱን ቀጣይ ክፍል ላይ የምናይ ይሆናል። እንግዲህ ሮዛ አቶ መሰለን ሳም አድርገው ልትሄድ ስትል መሰለም እጇ አቀብ አድርጎ ያስቆማታል። በአንቴኑ ከኋላ ሆኖ እያየ ነው። ምን ይፈጠራል? ቀጣዩ ክፍል ላይ ይዤላችሁ እመጣለሁ። እስከዛው ቸር ቆዩ።